ምን ነበር የአብይ ስልጣን በወቅቱ? አብይ መጀመሪያ የኦሮሚያ ከተማ ልማት እና ቤቶች የከተማ ልማት እና ቤቶች ቢሮ ኃላፊ ነበር። ከዛ ቀጥሎ የድርጅት ጽህፈት ቤት ኃላፊ ማለት ሶስተኛ ሰው። የድርጅቱ ሊቀመንበር አለ፣ ምክትል ሊቀመንበር አለ፣ የድርጅቱ ጽህፈት ቤት ኃላፊ አለ። ጽህፈት ቤት ኃላፊ ነው እሱ። እና እንትን ስንል ለካ አብይ ነው እነ ሽመልስና አዲሱን እነኚህ ልጆች ለማን እንዳያገኙ ብሎ ለማ ላይ የሆነ አጥር ሰርተዋል ኦሬዲ ለካ። በኋላ ነው እኛም የተረዳነው። እና ለማ ምን አደረገ መሰለ? አብይ በዛን ጊዜ ጠፍቶ ወደ አሜሪካ መጥቶ 4 ወር ጠፍቶ አልመጣም ወያኔዎች ይገሉኛል ብሎ እዚህ 4 ወር ነው የተደበቀ ከሚስቱ ጋር። እና በዛን ጊዜ ነው ለማ ጠርቶን ሾመን በዛቸው እንትን። ከዛ አብይ ወደዚህ ባይመጣ ኖሮ አቶ ለማን ጨርሶ አታገኙም ነበር ማለት ነው። ያ ነው ለእናንተ ጥሩ ድል የፈጠረላችሁ ታዲያ። እና እዙ ሸሽቶ እዚህ ነው ያለ ይገሉኛል ብሎ ባይዘይ እሱ ይፈራል፣ ዝም ብሎ ይፈራል። በኋላም ለማ ራሱ ነው ደግሞ ለምኖ እኔን ትልጥለኝ እንዴት ነው ወንድም እንደዛ የምታረገው ብቻዬን እዚህ ብሎ እንደው በዛን ጊዜ ገዱ ባይኖሩ ለማ ብቻውን የሆነ ነገር ሊደረግ ይችላል በነገራችን ላይ። እና እሱ እዚህ አሜሪካ በነበረበት ጊዜ ሸሽቶ ተደብቆ በነበረበት ጊዜ 3-4 ወር ምናምን በዛን ጊዜ ነው እኛ ወረቀታችን ያገኘነው ተመድበን። እሱ ሲመጣ እኛ ወንበር ይዘናል። እንዴት ብሎ ለማ እንዴት እንደዚህ ታረጋለህ ብሎ አበደና እነኚህ እኮ ስርዓት አቆ መቃወም ብቻ ነው እንትን የሚያደርጉት ወዴት ውስጥ አልነበሩም እንትን የላቸውም ዝም ብሎ ነው እንደዚህ ቀሮ ምትሲዮ ፋንዶ እንደዚህ አይነት የሆነ ወጣት ምናምን ይላሉ ብሎ እንትን አደረገ። አይ ትንሽ ተረጋጋ ወንድም ያግዙናል እነኚህ ወጣት ኃይል ጭንቅላታቸው ውስጥ የሆነ የህዝብ ጥያቄ ነው ያለ ከዛ ውጭ ምንም የለም አትፍራቸው ብሎ መጨረሻ ላይ እንግዲህ ሶስተኛ ሰውም ስለሆነ ይቀበላል በዛን ሰዓት። በዛ እንትን እኛ ዘለን ገባን። ከታች አይደለም የመጣ ነው ዝም ብለን ከላይ ነው እንትን ወደ ውስጥ የገባ ነው። ብዙም ሳይቆይ ወደ ድርጅት ማዕከላዊ ኮሚቴ እኔና ታዬ ገባን። ሌሎቹ ደግሞ በዛው በመንግስት መዋቅር ውስጥ ኃላፊዎች ሆኑ። እና ይሄንን ስለዚህ እኛ ይዘን የመጣ ነው ስልጣን ፍለጋ ሳይሆን ትግሉ መንገድ ላይ ነው። አይ ቲንክ እኛ ስንሾም ገዱም ተመሳሳይ ስራ እየሰራ ነበር። ባህር ዳር ላይ አዳዲስ ኃይሎችን እየመለመለ ነበር። ይታወቃሉ ገዱና ለማ። በኋላ እናወራለን ስለ ኦሮማራ እንዴት እንደተጀመረ አብይ ማቀው ምንም የማያውቀው ጉዳይ እንዴት ገዱና ለማ እንደጀመረ እንመጣበታለን። ብቻ እንትኑን እንደዚህ እኛ ወደ መዋቅር ወደ ድርጅት ስንቀላቀል ሐሳቡ ምንድነው? ትግሉን እስከመጨረሻ አብሮን ምንም በገንዘብ የማይገዙ በስልጣን የማይገዙ የማይሸወዱ የሆነ እንትን ችግር አሁን እኛ ስልጣን ፍለጋ ቢሆን ይታወቃል፣ ገንዘብ ፍለጋ ቢሆን ይታወቃል። እኛ ይሄንን አይተን አይደለም ወደዛ የገባ ነው። ከዩኒቨርሲቲ ነው። እኔ ዩኒቨርሲቲ መምህር ደህና ገንዘብ ደሞዝ በዛን ጊዜ አሁን ዩኒቨርሲቲ መምህራን ደህና ናቸው። ለማኝ እንግዲህ እሱ ከባድ ነው። በዛን ጊዜ ደህና ደሞዝ የነበረን ሰዎች ነን። ወደዛ ወደ ድርጅት ገባን እና ዶክተር ሚልኬሳ ህወሓት የዛን ጊዜ አቅሟ ተዳክሞ ነው። ምክንያቱም የህወሓት አመራር ይታወቃል እስከታች እስከ ቀበሌ ድረስ ማዕከላዊነትን በጠበቀ መልኩ ሁሉን ነገር ጠርንፎ ያለ አገዛዝ ነው። በርግጥ ካቶ መለስ ዜናዊ ሞት በኋላ የተወሰነ መዳከም ቢኖርበትም እንዴት እንደናንተ አይነት ኃይል ወደ ኦህዴድ ሲገባ በአዴን ውስጥም በገዱ አንዳርጋቸው በኩል ያን ያህል በጣም ለህወሓት በጣም ተቀናቃኝ የሆነ ወጣት ኃይል ሲገባ ህወሓት የዛን ጊዜ ተዳክሞ ነው ምንድነው? ለምን ያንን ነገር ፈቀደ? እንደው የተረዳችሁ ቅርበት ስላላችሁ በወቅቱኛ በርቀት ነው የምናየውና በምን ምክንያት ነው ህወሓት ይሄንን የፈቀደው? ወይስ ስላቃተው ስላልቻለ ነው? አንደኛ ነገር የለማና የገዱ ጥንካሬ ህወሓት ነገታቸው አሰፋም ያውቃሉ። ካጠገባቸውም ብዙ ለማና ገዱን የሚደግፉ ግምገማ ነገር ሲኖር
በተለይ በጌታቸው አሰፋ አካባቢ ግምገማ ሲኖር ሁለቱ ሰዎች ብቻ ነው የሚገመገሙት ለብቻ እና ሌላው ይሸሻል፣ ይሰግዳል። አብይ ሰጋጅ ነው፣ ይሰግዳል እና ሀይ ጉልበት ነበረው ህወሓት ለማለት ነው። ጉልበት አለው ግን አሰራር አለ። ቢያንስ የክልል ፕሬዝዳንትን የመግደል ምናምን ነገር የላቸውም። እንዳሁኑ እንደዚህ ይሄ እንደ የአብይ ማፊያነት ጥግ የደረሰ ነው። ቢያንስ የሆነ ነገር የምትቀር ነገር አለች። በዛን ጊዜ ገብቷል። ዶሚኔሽን አለ፣ እንደፈለጉ ያደርጋሉ። እንደዚህ አይነት ሰዎች እንዴት ይገባሉ ብሎ ገምግመዋል እና ለማ ድርጅቱን ከያዘ በኋላ የተወሰነ ኦቶኖሚ አገኘ በድርጅቱ ውስጥ። በኦሮሚያ ውስጥ የተወሰነ ገዱም በክልሉ ኦቶኖሚ ነበረው። የተለያዩ አሁን ከሌላ ሳልፈ ስጠን ሲባል ነገዱ የከለከሉት ጊዜ ታስታውሳለህ። እና ትንሽ የሆነች ነገር ባላንስ ኦፍ ፓወር እንትን ሲያደርጉ ነበር። ግን በአጠቃላይ ነፃ አልወጡም ሁለቱም ክልሎች ምንም። ግን ደግሞ የተወሰነ ነፃነት አላቸው። ያንን ደግሞ እነ ለማና ገዱ ተባብሮ ነው እንጂ እና አብይ ምንም አይነት እንትን እንደላቸውም እኮ። አብይ እኮ ከአሜሪካ ሲመለስ አበባ ይዞ ነው ጌታቸው አሰፋ ጋር ይገባ። አትሰረኝ ብሎ አበባ ይዞ 4 ሰዓት ወይ 3 ሰዓት ምናምን ደጅ ቆሞ ጌታቸውን አስገባኝ ብሔራዊ ደህንነት ሄዶ አስገባኝ ነው ማረኝ ብሎ አበባ ጉንጉን የሆነንት ወስዶ ነው ምረት አግኝቶ አትግደለኝ አታስረኝ ብሎ ለምኖ ነው የተመለሰው። እንዲህ አይነት ሰዎች እንትን ምንም ትግል ውስጥ ያልነበሩ ሰዎች ናቸው። እንግዲህ እና አብይ ሰው ለማ እና አንዳንድ ልጆች አሉ ከለማ ጋር የነበሩ አሁን ሁሉም ተመቷል። ከገዱ ጋርም የነበሩ በዛን ጊዜ ህዝባዊነት የሆነ ህዝባዊ ወገንተኝነት ያላቸው ከገዱ ጋር የነበሩ ተወሰኑ ሰዎች አሁን እነሱም ተመቷል፣ ወይ ሞቷል፣ ወይ ከሀገር ወጥቷል፣ ወይ ደግሞ ሳይለንስ ሆነው ነው በሁለቱም ክልል ያሉት እና የለማ በዛን ጊዜ እነሱ ኦቶኖሚ የተወሰነ ነፃነት አላቸው። ነገር ግን ነፃ አይደሉም ለማለት ነው። እንግዲህ ስለ አብይ እስቲ አብይን የምታውቁት መቼ ነው? በተለይ አንተ በግልህ የምታውቀው መቼ ነው?